ችግሩ ሳይሆን ችግሩን የምናይበት መንገድ ነው ችግሩ። ምን ማለት ነው? ፐርስፔክቲቭ እንላለን እኛ ዓለምን የምናይበት ራሳችንን ሰዎችን የምናይበት መንገድ። ለምሳሌ አንድ በሆነ ነገር ግንኙነት የተጎዳ ሰው ሁሉም ሰው እንደዛ ይመስለው፣ ሁሉም ሰው የሚጎዳው ይመስለው ብዙ ጊዜ ሴቶች ላይ ነው ነገር። ስለዚህ ይህ ማለት ፐርስፔክቲቭ እንዴት እንቀይሯለን እንመጣበታለን። ነገር ከዛ ማወቅ ያለብን ነገር ፐርስፔክቲቭ ማለት መነጽር ማለት ነው። እኛ ነገሮችን የምናይበት የመነጽሩ ግላሱ ቀይ ከሆነ እኛ ነገሮችን ውጫዊ ነገር በሙሉ የምናየው ቀይ አድርገን ነው። መነጽርን ልክ መነጽሩ ግላሱ ኢንሳይድ ውስጥ ያለው ጉዳት ነው። የሆነ ትራውማቲክ ነገር ካለበት የሆነ ነገር ትሪክ ሲያደርገው ፐርስፔክቲቭ ይቀይራል። በዛ አንፃር ነገሮችን መንገድ በማየት ጀምሮ። ስለዚህ እነዚህ ነገሮች የምንቀይረው እንዴት ነው? ወደ ዋናው ፖይንት መጣል። እንዴት ነው የምንቀይረው? አንደኛው ምን አይነት ችግር ነው ያለብን በህይወት ውስጥ ነገሮችን ሁሌ ኔጌቲቭ ነው እያሰብን ያለ ነው። የምንቀይርበት አንደኛው መንገድ ራሳችንን በመቀየር ነው። ምን ማለት ነው? ሰልፍ ኢሜጅ እንለዋለን። ለምሳሌ ሰልፍ ኢሜጅ ማለት ሰው በውስጡ የሆነ ሰው አለ። ዶክተር ማርክስ በ1919 ምናምን ውስጥ ነው ብቻ ይሄን ነገር ዲስከቨር አድርጎ ሳይኮሳይኮሎጂክስ ምን መጽሐፍ አለ አሜዚንግ ቡክ እንደውም እሱ በኔክስት ቪዲዮ ስላላችሁ። ስለዚህ ፐርስፔክቲቫችንን ለመቀየር ውስጣችንን መቀየር አለብን። እንዴት? የመጀመሪያው ነገር አይደንቲፋይ ማድረግ ምን አይነት ችግር ነው ያለብን፣ በምን አይነት ሁኔታ ነው ችግር ያለብን። ለምሳሌ ትራውማቲክ የሆነ ችግር ያለበት ሰው አለ። ምን ማለት ነው? የሆነ አይነት ጠባሳ ውስጡ ላይ ጠባሳ ያለበት ሰው። ለዚህም ደግሞ አንድ ቪዲዮ ጋብዛችኋለሁ። ኔክስት ቪዲዮውን ባጭሩ ሰርችላችሁ አብራራላችኋለሁ። ይህን ፔጅ ሰብስክራይብ ማድረግ እንዳይረሳችሁ።